እውነቴ ነው የማያስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ኤቢ፣ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታም ኤቢ፣ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። የቤቱ ሀዘን ኪፕ ጎይንግ እንዳረገ ይገኛል ማለት ነው። እንግዲህ ደረጀ በባለፈው ክፍል ታሞ ሆስፒታል እንደሄደ አይታችኋል ማለት ነው። ግን ደረጀ ማለት አደጋ ደርሶበት ነበርና እንግዲህ በአደጋው ምክንያት ጭንቅላቱ ውስጥ የሆነ ደም ነገር ተቋጥሮ ነበር ማለት ነው። እንግዲህ የዛኔ አደጋው እንደደረሰበት ያየው ሰው የለም ነበር እና እሱም ለማንም አልተናገረም ነበር እና እንግዲህ ወደ ሆስፒታል የወሰደው ሰው ስለሌለ ከሰከረ በኋላ ተናገረ ማለት ነው። ታማሚ ወድቄ ነበር መኪና ገጭቶ ምናምን ባለበት ታይም ላይ እንግዲህ ሐኪም ቤት እንዲወስደው ማርታ ለናታን ነግራው ነበር ማለት ነው። ናታንም እንግዲህ ታንስቶ ሐኪም ቤት ወስዶት ነበረ ማለት ነው። ሐኪም ቤት ከወሰደው በኋላ እንግዲህ ከባድ ህመም አጋጥሞት ነበረ ማለት ነው። ስለዚህ ከህመሙም እንግዲህ ጭንቅላት ውስጥ ደም እንደተቋጠረ እና ለትንሽ ጊዜያት እስኪታከም ድረስ መናገር እንደማይችል ነው የተናገሩት። ስለዚህ አሁን ደረጀ ያለበት ሁኔታ ማውራት አይችልም፣ መስማት ብቻ ነው እንጂ። እንግዲህ በዛን ታይም ላይ ማርታ ስታየው በጣም ነው የደነገጠችው። እቤትም አምጥተው ልጆቹ እያስታመሙት ይገኛሉ። እንግዲህ ልጆቹ እያስታመሙ በሚገኙበት ታይም ላይ እንግዲህ ከማንኛቸው ክላስ ሄደው አቢጌል ከኔ ክላስ ነው፣ ውሃ ከኔ ክላስ ነው፣ ዳጣ ከኔ ክላስ ነው የሚተኛው እየተባባሉ ነበር። ምክንያቱም ማርታ ክፍሌን ለቅፉት ስላለችው ባለፈው እዛ መሄዱ አስፈላጊ ስላልሆነም እና ደግሞ ሌላ ነገር መፍጠር ስላልፈለጉ እንግዲህ አቢጌል ክላስ እንዲተኛ ተደርጓል ማለት ነው። እና አቢጌል ክላስ እንዲተኛ በተደረገበት ታይም ላይ እንግዲህ አቢጌል ብዙ ነገሮችን እያወራችው ነበር ማለት ነው። ሰላምን ከስሻታለሁ፣ ከሰሰለው አንተን አስገዳ በመድፈር ህይወትን እንደዚህ ምስቅልቅል በማድረጓ ከአንተ ገንዘብ ፈልጋ ነው እንደዛ ያደረገችው ስትል ነግረዋለች ማለት ነው። ስለዚህ እሱም መናገር ስለማይችል ዝም ብሏታል ማለት ነው። ግን የሆነ ጭንቀት ፊቱ ላይ እንዳየባት ማለት ከሱን እንደማይፈልገው የሚናገር አይነት አይታበታለች ማለት ነው። እንግዲህ እንደዛም ብላ የምትፈልገው ነገር ካለ ሁሉንም ነገር ጻፍልኝና እገዛልሃለሁ፣ አመጣልሃለሁ እያለችው ነበር አቢጌል ማለት ነው። ስለዚህ እንግዲህ በዛን ታይም ላይ እንግዲህ አቢጌል እንደወጣች ማርታ ወደ ደረጀ ገብታ ነበረ። ደረጀ አንተ ይሄን ነገር ባታደርግ ኑሮ እኮ እስካሁን ሳቅ ላይ ነበር፣ አሁን ያለንበት ሁኔታ በሳቅ ነበር የሚኖረው፣ ሳቅ ነበር የሚሆነው እያለች እየነገረችው ነበረ። እንግዲህ ተያይዘው ሁለታቸውም ይሄ የኛ ላይፍ መጨረሻ ይሄ ይሁን ወይ እያለች ብዙ ወሮዎችን ስትነግረው እያለቀሰ ነበር እሱ። ምክንያቱም የህይወት መጨረሻችን ይሄ ነው ወይ? ሰላም ጉድ ሰራሽ፣ እኛ የሰላም ያደረግሽው ስህተት በጣም ከባድ ስህተት ነው የሰራሽው ምናምን እያለች ነበር። ማርታ እያለቀሰች ነበር ማለት ነው። ደረጀም እንግዲህ እንደ ሴት ልጅ ስቅስቅ ብሎ እያለቀሰ ነበር። ምክንያቱም መናገርም አይችልም። በተለይ መስማት ብቻ ነው የሚችለው። እንግዲህ አንተ ክላስ ውስጥ ገብተተኛ ያላንተ አልጋው
ዋሻና ወይም ጨለማ ነው ገብተህ እሳተኛ እኔ ሽማግሌዎች ከቀናት በኋላ አንተ ሲሻልህ ይመጣሉ ብላ ነገረችው ማለት ነው። ክፍሎ በህጋዊ መንገድ በስነ ስርዓት በንብረታችንን እንከፋፈላለን እያለችው ነበር ማለት ነው። ደረጀ ምንም መልስ ስላልነበረው እሺ ከማለት ውጭ ወይም ዝም ከማለት ውጭ እንትን አላለም ማለት ነው። ምላሽም አልሰጠም። ኢቭን ጀስት ከማልቀስ ማልቀስ ብቻ ነው የእሱ መልስ አሁን ላይ። ምክንያቱም መናገር ምንም ማለትም አይችልም ማለት ነው። በዚህ እንግዲህ እሷ ሰላም ባጠፋችው ጥፋት እና ሰላም ባጠፋችው ጥፋት እና ደረጃ እንዲቀን በተሳሳተው ስህተት እንግዲህ የቤቱ ሙሉ ፓርቱ ምስቅልቅል ብሏል ማለት ነው። ሌላው እንግዲህ ቃዴስና ማነው ስማቸው ቃዴስና ነው አርጁን አንድ ላይ መጥተው ነበረ ቤት ማለት ነው። አብጌል ጨንቋት ነበረ፣ ግን ዳጣ ያው እንዝናናባቸው እንደዚህ አታድርጊ ምናምን እያለቻት ነው። ባለፈው ክፍል እንዳያችሁት ናታን ዳጣ ለናታን አብጌልን አይወዳትም። ሲጀመር የሆነ ጥቅም ፈልጎ ነው ሊያገባት የሚፈልገው ምናምንና አጠናዋለሁ ፈትነዋለሁ የሆነ ነገር ብዬ እያለች ነበር። ያ ነገርዋ ግን ወደ ሌላ ነገር ሊቀየርባት ይመስለኛል። ምክንያቱም እንትና ሲበዛ አስመሳይና የሆነ ቀላል ነገር ችኩል የሚል ነገር ነው። ኢቭን ከግቢ ሲመጣ አባቴ ምን ሆኑ ምናምን እያለ እያለቀሰ ነበረ። ምንድነው ይሄ ችግር? በቃ ችኩል የሚል ነው። የልጃቸውን ወግ ማድረግ ሳያዩ ምናምን አንተ የደረጀ መታመም ሳያስጨንቅ የልጅ ወግ ማድረግ ምናምን ትላለህ እንዲሆን አሁን እያለው ነበር ለደረጀ ማለት ገዜ ማለት ነው። እንግዲህ ገዜም ችኩል ነው ሄዱ ያኛው ነበር የሚሻላት ምናምን እያሉ ነበር ማለት ነው። እንግዲህ በጣም ፈትነዋለሁ ምናምን ለናታን ተናግራ ነበር ማለት ነው። ናታን ግን ተይቅርብሽ ብሏል ነበር። ነገር ግን እህቴ የማትወደውን ሰው ለእንትን ብላ ማግባት አንተን ለመርሳት ብላ ማግባት የለባትም በሚል ለሷ አሳቢ በመሆን ነበር ማለት ነው። እንግዲህ ያንን ስላለች ብቻ ስልክሽን ስጭኝ ምናምን ብሏት ነበረ የሆነ ታይም ላይ ማስ በፍቅረኛለሽ ወይ የለሽም ብለ ጠይቀኝ ነበረ ብዬ ጠይቄሽ ነበር ምናምን ሲላት የለኝም ምናምን አለችው። የለኝም ስትለው እንግዲህ በስልክሽን ስጭኝና ትዳር ላገኝልሽ ምናምን ብሏን ነበር ማለት ነው። እንግዲህ በቅድም ደውሎ አብጌልስ ደውላ እንዳሰማሽ እያላን ነበር ማለት ነው። ስለዚህ ስደውል እንዳሰማሽ ምናምን እያላን ነበር ማለት ነው። ስለዚህ እንግዲህ እሱ በራሱ ባመጣው ጣጣ ትዳሩ ከባድ ሆነና የሆነ ቅድም ደግሞ በዛሬው ክፍል ልሸኝ ሆይ ምናምን ስትለው ደስ ይለኛል፣ አይ ሌላ ቦታ ብቻ አይሻልም፣ ሌላ ቦታ በቀጥታ አይሻልም ምናምን እያለችው ነበር ማለት ነው። ግን ያን ነገር እሷ የምታደርገው ለእሷ ለእህቷ ጥረት ብላ ነበረ። ግን ነገር ግን እሱ ወደ ሌላ ነገር አዙሮ ለአብጌል ደውሎ ተናግሯል ማለት ነው። አብጌል እንግዲህ ዳጣ እህትሽ ናት ወይ ምንሽ ናት ወይ እያለ ጠይቋት ነበር ማለት ነው። እንግዲህ ዳጣ እሱ ሲጀመር ለጥቅም ባይፈልጋት ስሬ ቀለበት እናድርግ እያለ ጨቀጨቃትም ነበር። በእርግጥ ብዙ ዓመትም ስለጠበቅ ሊሆን ይችላል እንደዛ ያለው። ነገር ግን ለጥቅም የሚፈልጋት አይነት ነው የሚመስለኝ። እና እንግዲህ ለአብጌል ደውሎ ዳጣ ምንሽ ናት ሲላት ምን ነው ምናምን እኔ ግን እንደ እህቴ ነበር የማያት ስትለኝ አመኛን ነበረ። ግን እሷ ውሸቷን ነው። እንዴት እንደ እህቷ አታየሽም? እንገናኝ ብላ ቀጠረች ምናምን ሲለው እንዴት እንገናኝ ማለት መገናኘት ማለት ላይክ እንደ ፍቅረኛ ሞች አክት እንድናደርግና እሷ ቦይፍሬንድ እንደሆነ ትፈልጋለች መሰለኝ። እና የቅናት መንፈስ አለ። ይሄ የሚነገር ነገር አልነበረም። ግን ደግሞ ለወደፊት ትዳር አብረን ስለምንይዝ ከአሁኑ ከስሩ መነጋገር አለብን ብሎ ነግሯታል። በእርግጥ ጥሩ ነው። ግን ደግሞ ዳጣ እንደዚህ ነገር አይደለም፣ እንደዚህ አይነት ነገር ለማድረግ አይደለም እንደ ያሰበችው። ኢቭን ለናታን ሁሉ ስለነገረችው ሶኬ ችግር የለውም ነበረ ማለት ነው። ስለዚህ እሷም አብጌልም እንዴት እንደዚህ ትላለች ብላ በጣም ደንግጣ ወደ ዳጣና ወደ ናታን እየሄደች ነበር። በቀጣይ ፓርት ምን ይጠብቀናል? ከዚህ የነዛኞቹ ችግር አለ። ከዚህ የነዳጣ የቤቱ መዘዝሮ ማለቂያ የለውም ማለት ነው። ሰብስክራይብ